ባቀናናው ከተማኛን ብቻ እንዳበታላችሁ ዝምል አቋቲያም ሽማግሌ ወይኔ ሞዱ ዘፋኝ እኮ ነው ሹፍርና ዝም ብሎ ቀልድ አይደለም ይሄ ቤተሰብ ገዝቶ ይሰጣችኋል ሐሳብ የለባችሁ አይ ሙያ ሹፍርናን የመሰለ ሙያ በእንደዚህ አይነት ባለጌዎች ረከሰ ብለህ ነው ሹፍርና ኃላፊነት የሚሰማው ሰው ስራ ነው ኃላፊነት የሚሰማው ሰው ስራ ነው ይገባል ዝም ብሎ አይደለም መንዳት ድሮት ለራሱ ነፍስ ጥንቃቄ ነበር ሰው ነበር የሚነዳው ዛሬ ለራሱም የማይጠነቀቅ ለሀገርም የማይጠነቀቅ ሁሉም ይታደለዋል ለነገሩ ምን ያርግ እቤት ድረስ ነው የሚሰጣቸው እንደ አመት ለፍተን ያገኘነው እኛም አክብረን ነበር ስራውን የምንሰራው አሁን ሰው የሚያከብር የለም ምድረ ውርጋት ባለጌ ስድ ብቻ ነው የሚነዳው ተሰማለህ አንተም አንዱ ነው ገርምሻል እንደዚህ አይነት ክልፍልፍና ሞገደኛ አሽከርካሪዎች እኮ ናቸው የኛን የመስኩኖችን አሽከርካሪ ስም የሚያጠፉት ትነዳለህ ማለት ነው ትነዳለህ አንቺ እኔ ስነዳዩኝ በሙሉ እኮ ናቸው የጠቅላይ ሚኒስትሩ የግል ሹፌር መሆን አለበት የሚሉኝ ያው እሳቸው መንጃ ፍቃድ ስላላቸው ራሳቸው ስለሚነዱ ነው እንጂ ያየኝ የሚመኝ አረዳስነት ይፈልጋው ነው ምሳሌ አይደለም ሹፌሩ ፋዘር አባባል መኪና ሹፌርነት ጡረታ ያወጣው ዘርናት ቤት ከሚቀመጥ ተጋይሁንና እሱ የነዳ አንተ ከኋላው ለተቆጣጣረው በላይ ነው እንጂ እኔ ወድጀው ወይ ደግሞ ደረጃ ሆኖ አይደል ከደረጃ ዝቅ ብዬ በጣም ጥሩ ልጅ ነህ እኔ ደግሞ ጥሎብኝ ሹፌር ስወድ በእውነት የእውነት እኔ ደግሞ ጥሎብኝ እንዳንቺ ቸኮላት ሴት በጣም ነው የምወደው ያን ታዲያ ስክራውጠና እንደዋወለ እንዲህ ተቀልዶ አይቀርም አይ ጊዜ ኃላፊነት ለማይሰማው ሰው እየተሰጠ መንጃ ፍቃዱ እየታደለ ወራጅ አለ ሹፌር ምን ዋጋ አለው እኛንም ባለሙያዎቹንም ያለውን አሰደበን አሰናን እንደ ወራጅ አለ ኧረ ማዘር ይቆምሎታል እንዴ ይቆማል ማዘር ያው የፌርማታ ጉዳይ ነው እንጂ ሁሉም እኮ ወራጅ ነው ማንንም እዚህ ጮምበር ላይ ፊት ብሎ አይቀርም ማዘር አንተ ወሬን ከምትሰልቅ እያዳመከሰረም እንዴ ምን አይነቱ ነው አይገርምም ፋዘር ምን አለ ከስልጣን ለመውረድ እንደዚህ ቢጮኩ